በጌታ በኢየሱስ ስም ሰላማችሁ ብዝት ይበል የሚል ወንድማችሁ ዛሬም ደህንነት በእስልምና ወይስ በክርስትና በሚል የጀመርነውን አራተኛውን ክፍል እንቀጥላለን። እረፍት ያለው በእስልምና እምነት ውስጥ ነው ወይስ በክርስትና እምነት ውስጥ ነው? አንድ ሙስሊም አምላክ ያለውን አላህን ተከትሎ መጨረሻውስ ምንድን ነው? ለዘላለም እረፍትን ሊያገኝ ነው ወይስ ምንድን ነው በሚል በተከታታይ እየተማማርን ነበርና እስልምና መንግስተ ሰማያት እኛ የምንለውን ወይም ደግሞ ገነት እነሱ የሚሉትን ስናይ የዚህ ምድርን ፍላጎት ፉልፊል ለማድረግ ወይም ለማሟላት የተፈጠረ አድርገው ነው የሚያዩት። መጽሐፍ ቅዱሳችን ግን ከዚህ በተቃራኒ ነው። በሰማይ ማግባትና መጋባት እንደሌለ፣ በሰማይ እግዚአብሔርን አምላክ የምናመልክበት እንጂ የወሲብ ጉዳይ፣ የሚበላ ጉዳይ፣ ሌሎች ምድራዊ ነገሮች የሚታሰቡበት ቦታ እንዳልሆነ በተከታታይ እያየን ቆይተናል። ለዚህ ደግሞ ሌሎችንም ከቁርአን የተለያዩ መረጃዎችን በማየት እስልምና ፍጻሜው ምን ይመስላል ወይም ደግሞ አንድ ሙስሊም ፍጻሜው ምን ይመስላል የሚለውን እየተነጋገርን ቆይተናል። ዛሬም ሳሂህ ሙስሊም 2662 ሲ ላይ ያለውን ክፍል በማየት እንጀምራለን። አንድ ህፃን ይሞትና በቀብሩ ስርዓት ጊዜ አይሻ መሐመድን እንዲህ ብላ ጠይቀዋለች። ይሄ ልጅ ኃጢአት የሚሰራበት እድሜ ውስጥ አይደለም፣ እናም ከገነት ወፎች እንደ አንዱ ነው። ይሄ ማለት ቀጥታ ወደ ገነት እንደሚገባ በገነት የሚገባውን ማግኘት የሚገባውን እረፍትና ሰላም እንደሚያገኝ ስትናገር ነቢዩ መሐመድ እንዲህ አለው። አንድ ህፃን በአባቱ ወገብ እያለ የተፈጠረበትን ውሳኔ ነው የሚያገኘው። በአባቱ ወገብ ሆኖ ለገነት የተፈጠረ ከሆነ ወደ ገነት ይገባል። በአባቱ ወገብ እያለ ለገሃነም የተፈጠረ ከሆነ ወደ ገሃነም ይገባል ነው ያለው። ይሄ ልጅ ገነትም ይግባ ገሃነም ይግባ አይታወቅም። ለምን ከተባለ በአባቱ ወገብ ውስጥ አላህ ገና እሱን ወደ ምድር ሳያመጣ ለገሃነም ከፈጠረ ወደ ገሃነም ይገባል። ህፃን ሆኖም ይሙት አድጎም ረጅም ዓመት አላህን እያገለገለ እየሰገደለት ሁሉን የሚጠበቅበትን ነገር እያሟላም ይሙት በአባቱ ወገብ ውስጥ እያለ ለገሃነም ከተፈጠረ በመጨረሻዋ ሰዓት ላይ ኃጢአትን ይሰራና ወደ ገሃነም ይገባል። ለምን ከተባለ የተፈጠረው ለገሃነም ስለሆነ። ሌላው ሳሂህ ሙስሊም 2366 ሲ እና 2659 ኤን ስናይ አንድ ህፃን በተወለደ ጊዜ እናት በወሊድ ሰዓት እያለች ወይም ደግሞ በምጥ ሰዓት እያለች ሰይጣን ይመጣና ህፃኑን ይነካል። ከዛ ህፃኑ ኃጢአተኛ ይሆናል ማለት ነው። ከማን በቀር? ከኢየሱስና ከእናቱ ከማርያም በቀር። እንዲሁም ሳሂህ ሙስሊም 2659 ኤ ላይ እንዲህ ነው የሚለው፣ ህፃኑን ሰይጣን ይመታዋል ነው የሚል። ይሄን ክፍል ተጠቅሞ ነው ይሄ ኡስታዝ እንዲህ ብሎ የሚናገረው። እስቲ ሰምተነው እንመለስ። የሰው ልጅ በተወለደ ቁጥር አሉ ማንኛውም ህፃን በሚወለድበት ዕለት ልክ ከእናቱ ሆድ ወጥቶም ድርዱብ ሲል ያው ብሎ ይጮሃል። ያኔ ይሄ ማንም እንግዲህ አይቀርም ህይወት ካለው ሙቶ ከሆነ ነው የማይጮኸው። በህይወቱ ተተወለደ አንድ ልጅ ልክ እናቱ መሬት ዱብ ሲል ይጮሃል የግድ ማለት ነው። ያኔ ምስጢር አናቅም ነበር ለምን እንደሚጮህ ማለት ነው። ያ ጭርር ብሎ የሚያለቅሰው ህፃኑ ልጅ ተናቱ ወር ሲወጣ አንድ ጥቃት ስለሚፈጸምበት ነው አሉ ነብዩ አለይሂ ሰላቱ ወሰለም። ኢብሊስ ለዒን ለዕነቱላህ አለይ ያንዳንዱ ልጅ እናቱ ምጥ በምትያዝበት ጊዜ በተጠንቀቅ ይቆማል ማለት ነው። አጠገቡ ይቆማል። ልክ ዱብ ሲል በእንቁንጥጫ ይዞ ለምዝቅ ያደርገዋል። ርር ብሎ ያለቅሳል ልጁ ማለት ነው። ያኔ ለምንድነው እንደዛ የሚባለው? ሸይጣን ቆንጥጦት ነው አሉ እና ሽንጡ ላይ ሲመዘልገው ርር ብሎ ያለቅሳል በጥፍሩ እንደዛ አጣብቆ። ሂነ ይውለዱ በተወለደ ቁጥር ማንም ልጅ ይሄን እጣ ፈንታው ነው ማለት ነው። ለምንድነው? እኔ እንግዲህ የኔ ደንበኛ ሁን ነው እንትን ሲለው ነው ማለት ነው። ሲባርከው በስ እንግዲህ እኔ እጅ ላይ ነው ወድቀው መጀመሪያ ካሁን በኋላ እኔ ጋር መሆን አለብህ እምቢታል ቆየልህ ብሎ ማስጠንቀቂያ ሲሰጠው ነው ማለት ነው። ሂነ ይውለድ ገይረ ዒሳ ኢብኑ መርየም አሉ። ተመልከት እንግዲህ ይሄ ነገር ይሄ ጥቃት ያልተፈጸመ በስ ቢኖር በመድር ላይ ሁለት ሰው ብቻ ናቸው አሉ። ሱብሃንአላህ ዒሳና መርየም ብቻ ናቸው የቁንጥጫ ያላጋጠማቸው አሉ። ዒሳን እንግዲህ ለየት ያለ ክብር ሰጧቸው በዚህ ማለት ነው። ከራሳቸውም በላይ ራሳቸውም አልቅሰዋል ተቆንጥጠዋል። ዒሳና ኢብኑ መርየም ብቻ እንጂ ሌላ ማንም ሰው ተዚች አመለጠ የለም አሉ። እና እነሱንም ቢሆን አዝኖ አይደለም የተዋቸው ዳሃበ የጣኑ እንደለመደ እነሱንም ሊለመለዝጋቸው ሄዶ ተንደርድሮ አጠገባቸው ሲደርስ አላህ የሆነ መጋረጃ አደረገበት በዒሳና በሱ መካከል በኢብሊስ መካከል ማለት ነው። ፈጣነ ፊል ሂጃብ
ሒጃብ የሆነ ማዕናዊ የሆነ መጋረጃ በመካከላቸው ሲጥልበት ልጁን አገኘው ብሎ መጋረጃውን ቆንጥጦታል። መጋረጃው ግን አያለቅስም። በዚህ ተሸወዳሉ። ኢብሊስ ቆነጠጥኩ ብሎ ዒሳንና መርየምን አልቻለም፣ ሞክሮ ነበር አሉ። ይሄ ምክንያቱ ምንድነው? ያለ ኢምራን ላይ ቂሷው በሰፊው አልፏል። መርየም እናቷ ሐናን የተባለችው እናቷ የተባረከች ነብይ ኢምራን ባለቤት ማለት ነው። እሷ የብርቅ ልጅ ናት። መርየም ዱዓ አድርጋ ነው ያገኘቻት ማለት ነው። እና ይህን ልጅ ስጠኝ ጌታዬ፣ ልጅ ከሰጠኸኝ ነዘርቱ ለከ ማ ፊ በጥኒ ሙሐረረን ፈተቀበል ሚኒ እንዳለችው ድርቅ ያለች መካን ነበረችና እኔ ልጅ ወልጄ ልጅ ላዝ ወይም ደግሞ እንዲጦረኝ እንዲያገለግለኝ ብዬ አይደለም። እንደው እሷ መናጢ እኮ መካን ናት፣ ዘርም የላት እንዳልባል ብቻ ልጅ ያላት ልባል። ከዛ በኋላ ያለውን አገልግሎት ላንተ ሰጣለሁኝ፣ ያንተ መስጂድ አገልጋይ አደርገዋለሁ ልጅ ከሰጠህ ብላ ተነዝራ በነዝር ነው ያገኘችው ማለት ነው። እና ያን ነዝሯን አላህ ተቀብሎ እሷ የተመኘችው የመስጂድ ዘበኛ የሚሆን ተራ ሰው አንድ ወንድ ነበረ። እሱ ግን አላህ Subhanahu Wa Ta'ala በአለም ላይ ወደር የሌላትን መቤት ሰጣት፣ መርየምን ማለት ነው። ይህች ልጅ ለመወለጃዋ በሚደርስ ጊዜ ዱዓ አደረገች። ረቢ አዑዙ ቢከ ወሚን ዙርየቲ በማለት ማን ነው አያቱን የሚያስተካክለው? ረቢ ኡዒዙሃ ቢከ አዑዙ እያልኩኝ ነው። ረቢ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም፣ በአንተና በአንተ ኃይል እከላከላለሁ የምወልደውን ልጅ ዘሩንም ጭምር ሰይጣን እንዳያጠቃው ጠብቅልኝ አለች የአላህ ወዳጅ ወልዩላህ Subhanahu Wa Ta'ala። እንግዲህ ይሄንን አስቀድማ ገና በርጉዝ እያለ ይሄንን የብርቅ ልጅን በመወልድ ጊዜ ታንዲ ልጅ ብሶ ደግሞ ይችን ዘሬን እንደገና የሰይጣን ሰለባ እንዳታደርግብኝ ጠብቅልኝ ብላ ተልቧ ተማጸነች ማለት ነው። ያኔ አላህ ይሄን ዱዓ ተቀበላትና በቃ ተዛሬ ጀምሮ ያንቺን ልጅና እስተዝርያዋም ሰይጣን አይነካቸውም የሚል ዶማን ተሰጣት ማለት ነው። በዛ ሰበብ ነው መርየም ስትወለድ ሰይጣን ሊቆነጥጥ ሲሞክር ሳይሳካለት የቀረው። ወዙርየተሃ ስላለ ደግሞ የመርየምም ልጅ እንደዛው ልክ እንደናቱ በዛው ዱዓ ውስጥ ስለገባ እሱም ሳይቆነጥጥ የቀረው ለዚህ ነው ይላል ማለት ነው። ኡስታዙም እንደተናገረ አንድ ሕፃን እንደተወለደ ሰይጣን ይመጣና ሕፃኑን ቁንጥጥ ስለሚያደርገው ነው ሕፃኑ እሪ ብሎ የሚጮኸው ይላል። ይሄ ማለት ሕፃኑ ሳይቆነጠጥ አይጮህም ማለት ነው። እንግዲህ ከሕክምና ባለሙያዎች ወይም ደግሞ ከምሁራን መንደር ሆነን ስናይ አንድ ሕፃን ተወልዶ ካላለቀሰ ጤናማ አይደለም፣ ሊሞት ይችላል። ለምን ከተባለ አንደኛ ኦክሲጅን መቀበልና ማስወጣት አለበት። የተለያዩ የሰውነት ክፍሎቹ ፋንክሽናል መሆን መቻል አለባቸው። ከዛም አልፎ መጸዳዳት አለበት። በራሱ የእናት ጡት ወተት ከጠጣ በኋላ መጸዳዳት አለበት። ይሄን ሁሉ የሚያደርግ ሕፃን ሰይጣን ሲቆነጥጠው በመጀመሪያ ያለቅሳል ማለት ነው። እንግዲህ ይሄን የአላዋቂዎችን አስተሳሰብ ተከትለን እስከ መቼ እንደምንጓዝ አይታወቅም። እንዲህ አይነት ሞኛ የሆኑ ሰዎችን ሰብስበው የሚያወሩ ኡስታዞች ናቸው። አንድ ወዳጄ ሲናገር እንዳለ መሀይም ክርስቲያን ሙስሊም ይሆናል አለ፣ መሀይም ሙስሊም ደግሞ ኡስታዝ ይሆናል። ለዛ የእግዚአብሔርን ቃል ካላጠናን እና እውነተኛውን የእግዚአብሔርን ቃል በውስጣችን ካልሰወርን ነው እንዲህ አይነት አስተምሮት ሊሸውደንና ሊያታልለን ሊወስደን የሚችለው። ቁርአን ምዕራፍ 7 ቁጥር 179ን ስናይ አላህ እንዲህ ነው የሚለው፣ ለገሃነም ብዙዎችን ጋኔንና የሰውን ምስጢር ፈጠርን። ብዙ ሰዎችና ጋኔኖች ለገሃነም ነው የተፈጠሩት። እንግዲህ ሌላውም ደግሞ ስናይ ቁርአን ምዕራፍ 32 ቁጥር 13 ላይ በገሃነም ጋኔንና ሰዎችን በአንድነት እንሞላለን ነው ያለው። አላህ ለገሃነም ቃል ገባ፣ ጋኔኖችና ሰዎችን ወደ አንቺ በመጨመር እንሞላለን ወይም ደግሞ ጋኔኖችና ሰዎችን እንሞላብሻለን ነው ያለው። እንዴት እንዲህ አልክስ ብትሉ ሌላ ቦታ ላይ ቀጣይ እናያለን። ሞላሽ እንዴ ብሎ አላህ ሲጠይቃት ተጨማሪ አለ እንዴ ስትለው እንሰማለን። እሱን ቀጣይ ክፍል ላይ የምናየው ቢሆንም አላህ በሰዎችና በጋኔኖች ገሃነምን ሊሞላ ሲፈልግ ለገሃነም ቃል ገብቷል። ስለሆነም ነው ክፍል 1 ላይ እንዳየነው የአዳምን ቀኝ ትከሻ ሲነካ ነጫጭ ዘሮች ወጡ፣ ግራ ትከሻውን ሲነካ ደግሞ ጥቋቁር ዘሮች የአዳም ዘሮች ወጡ። ጥቋቁሮችን ወደ ገሃነም ሂዱ ነው ያለው። ግድ የለኝም ወደ ገሃነም ሂዱ ነው ያለው። ስለሆነ አላህ ምንም ኃጢአት ያልሰራውን የአዳም ዘር ስለጠቆረ ብቻ ወደ ገሃነም ሂዱ የሚልበት ምክንያት ከዚህ ክፍልም ስናይ ገሃነምን ሊሞላ ቃል ስለገባላት ነው። ከፈለገ በሰይጣን ያስቆነጥጣል ኡስታዙ እንዳለ፣ ከፈለገ ደግሞ ገና ሳይፈጠር ያው ቀድሞም እንዳየነው በአዳም ወገብ ውስጥ እንዳሉ ግራ ትከሻውን ሲመታ ጥቋቁር እንደወጡ እነኛ ሰዎች ይሄ ሕፃን እንግዲህ አሁን ቀድሞም ካየነው ጥቅስ ስንነሳ
ሳሂህ ሙስሊም 2662 ሲላይ ያለውን ካየነው ከዛ ስንነሳ ይሄ እንግዲህ እዛ ሳውዲ አረቢያ ውስጥ ሆኖ አይሻ ባለችበት ለዚህ ሕፃን የቀብር ስርዓት ሲፈጽሙ ነው። ይሄ ሕፃን አረብም ይሁን ነጭም ይሁን ጥቁርም ይሁን በአባቱ ወገብ ውስጥ ሆኖ ለገሃነም ከተወሰነ ወደ ገሃነም ይሄዳል ነው ያለው ነቢዩ መሐመድ። ስለሆነ የገሃነም ይሁን የገነት ይሁን አይታወቅም። አላህ ሲኦልን ሊሞላ ቃል ስለገባ ማን የት ይገባል? ነቢዩ መሐመድም ስለራሱ ማያውቅም ስለሌላው ማያውቅም። እና አትሳቱ። ይሄን ለጥቅም ብሎ ከእግዚአብሔር መንግስትና ከእግዚአብሔር ሐሳብ ሊያርቃችሁ እንዲህ አይነት ሰይጣናዊ አስተምሮትን ይዞ የመጣውን ነቢይ የምትሉት መሐመድን ተከትላችሁ እሱም ወደ ሄደበት ሲኦል ላለመሄድ ዛሬውኑ ብትነቁ ይሻላል። የመዳን ቀን ዛሬ ነው፣ አሁን ነው። ስለሆነ ዛሬ በሚባል በዚህ ጊዜ ውስጥ ስለሚወዳችሁ እናንተን ሊያድን ስለሞተው ጌታ የምናገራችሁን የምስራች ቃል ሰምታችሁ ወደዚህ ጌታ በመምጣት እረፍት እንድታገኙ ጥሬን አቀርባለሁ። ይሄ ጌታ ይወዳችኋል። ይሄ ጌታ ስለ እናንተም ሞቷል። ከዚህ በፊትም ለምን አዳም ባጠፋው ጥፋት አዳም ተቀጥቷል፣ ለምን ንጹሕ የሆነው ኢየሱስ ወይም ኢሳ ይሞታል፣ አላህ ለምን እሱን ገደለ የሚሉ ብዙ ባላዋቂ መንደር ውስጥ ሆኖ የሚያወሩ ኡስታዞችን እንዳትሰሙ ከዚህ በፊትም ብዙ ጊዜ ደጋግሜ ተናግሬያለሁ። ኢየሱስ ዛሬም ስለ እናንተ ሞቷል። በአንድ ሰው ምክንያት ኃጢአት ወደ ምድር እንደመጣ ሁሉ በአንድ ሰው ምክንያት በኢየሱስ በኩል ጽድቅ ወደ እናንተ ቀርቧልና ይህንን ጌታ በማመን ከዚህ ከፍርድ ዓለም ከዘላለም ጥፋት እንድታመጡ ጥሬን አቀርባለሁ። ኢየሱስ ይወዳችኋል። ይህን ጌታ የግል አዳኝ አድርጋችሁ በመቀበል ለዘላለም ከተዘጋጀው ፍርድ እንድታመጡ ጥሬን አቀርባለሁ። እግዚአብሔር ይባርካችሁ። ይህንን ድምፅ እየሰማችሁ ቸል እንዳትሉ በጌታ ፍቅር አሳስባችሁ እያልኩ የዛሬውን ትምህርት በዚህ አበቃለሁ። የጌታ ጸጋና ሰላም ከሁላችን ጋር ይሁን። ተባረኩ።